ሰላም እንደምንሰነበታችሁ የዶክተር ዮናስ ቤተሰቦች፣ ዛሬም እጅግ ጠቃሚና አስተማሪ አንድ ሀሳብ ይዤላችሁ ቀርብ ያለው የዛሬው ፕሮግራማችን በተለይ ደግሞ ለወንዶች እጅግ በጣም ጠቃሚ ነው። እንደሚታወቀው የወሲብ ግንኙነት ሰዓት በርካታ ወንዶች ቀድሞ የመጨረስ ችግር ያጋጥማቸዋል። ዛሬ እንዴት ይህንን ችግር ወንድ ልጅ መቅረፍ እንደሚችል በዝርዝር የምነግራችሁ ይሆናል። በወንዶች ላይ የስንፈተ ወሲብ ችግር ሲነሳ እንደሚታወቀው ሶስት አይነት መሰረታዊ የስንፈተ ወሲብ ችግሮች በወንዶች ላይ ይነሳል። አንደኛው የብልት አለመቆም ችግር ነው። ሌላኛው ቀድሞ የመጨረስ ችግርና ሶስተኛው ደግሞ ጭራሹኑ የወሲብ ስሜት አለመኖር። በዋናነት የወንድ ልጅ ስንፈተ ወሲብ ችግር ሲነሳ እነዚህ ሶስቱ ይነሳሉ። ታዲያ ዛሬ በአንዱ ላይ እናተኩራለን። ወንዶች በወሲብ ግንኙነት ሰዓት ቀድሞ የመጨረስ ችግርን እንዴት መቅረፍ እንደምትችሉ በመሰረታዊነት የምነግራችሁ ይሆናል። ይህ መረጃ እጅግ በጣም ለበርካታ ወንዶች ጠቃሚ እንደሚሆን ይታሰባል። እንደሚታወቀው በአሁን ሰዓት ላይ በርካታ በትዳር ህይወት ውስጥ ያሉ ጥንዶች በወሲብ ግንኙነት ባለመጣጣማቸው የተነሳ ለፍቺና ለተለያዩ ችግሮች ሲዳረጉ እናያለን። ታዲያ በወሲብ አለመጣጣም በዋናነት ወንዱ ቀድሞ የመጨረስ ችግር ሲገጥመው የሚነሳ ነው። በርካቶቹ ላይ ገና ሴቶቹ ለወሲብ እየተነሳሱ ባሉበት ሰዓት ወንዱ ቶሎ የዘር ፈሳሹን ያፈስና ሴቷን ሳያረካት ሳያስደስታት ግንኙነቱ ይቋረጣል። በዚህ የተነሳ ከፍተኛ ችግር ውስጥ ይገባሉ። ዛሬ ወንዶች በዋናነት 5 መሰረታዊ ሀሳቦች አሉ የምነግራችሁ። እነዚህን 5 ነገሮች ካደረጋችሁ ወሲብ ላይ ለረጅም ደቂቃ ብልታችሁ ሳይደክም እንዲቆይና እጅግ በጣም አስደሳች የወሲብ ጊዜ እንድታሳልፉ የሚያደርጓችሁ ሀሳቦች ናቸው። እነዚህን በዝርዝር እነግራችኋለሁ። እስከ ፍጻሜው አብራችሁን ቆዩ። በመጀመሪያም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ እንዲሁም የደውል ምልክቷን እየተጫናችሁ ቤተሰብ ብትሆኑ ሁሌም ለህይወታችሁ፣ ለትዳር፣ ለፍቅር ህይወታችሁ ጠቃሚ የሆኑ መሰረታዊ ሀሳቦችን ከዚህ ቻናል ላይ ልታገኙ ትችላላችሁ። ይሄ መረጃ ለበርካታ ወንዶች ጠቃሚና አስተማሪ ሊሆን ስለሚችል ይህንን ቪዲዮ ላይክ እያደረጋችሁ እንድትጀምሩ በክብር እየጠየቅኩኝ በቀጥታ ወደ ዝርዝር ሀሳቡ ገባለሁ። የመጀመሪያው አንድ ወንድ ልጅ የወሲብ ግንኙነት ሰዓት ላይ ብልቱ ሳይደክም ረጅም ደቂቃ እንዲቆይና ቶሎ እንዳይጨርስ የሚያደርገው መሰረታዊ ሀሳብ በተደጋጋሚ ግንኙነት የማድረግ ልምድ መኖር ነው። ብዙ ጊዜ ቀድሞ የመጨረስ ችግር የሚያጋጥማቸው ወንዶች ብዙም የወሲብ ግንኙነት ላይ ልምድ የሌላቸው ወንዶች ናቸው። ገና የሴት ልጅ ሰውነት ሲያዩ ገና ከሴቷ ጋር እየተቃቀፉ እየተሻሹ ባሉበት ሰዓትና ገና ብልታቸውን ወደ ሴቷ ብልት ሲከቱ ቶሎ የሴቷ ሙቀት፣ የብልቷ ሙቀት፣ የሰውነቷ ሙቀት ሴቷ ላይ የሚያዩት ነገሮች ያንን ነገር መቋቋም ያቅታቸውና ቶሎ የዘር ፈሳሻቸውን እንዲያፈሱ ቶሎ ብለው ወደ ስሜት መጨረስ ይገባሉ። ይሄንን ችግር ለመቅረፍ አንደኛው መሰረታዊ ነገር ብትችሉ በተደጋጋሚ የወሲብ ግንኙነት መፈጸም ነው። ይሄ ነገር ብልታችሁ እንዲለምድና የወሲብ ግንኙነትን በደንብ እንድትለምዱ፣ ሌላኛው ደግሞ አቅማችሁን እንድታዳብሩ ያደርጋችኋል። ሁለተኛው ነገር ምንድነው? ወሲባዊ ግንኙነትን በዝግታ መጀመር ነው። ይሄ እጅግ በጣም በርካታ የኛ ሀገር ወንዶች ላይ የሚታይ ችግር ነው። ቅድመ ወሲብ ግንኙነት ላይ ረጅም ጊዜ ሳትወስዱ ቶሎ ግንኙነቱን አጣድፋችሁ ብልታችሁን ወደ ሴቷ ብልት ወደ መክተት ትሄዳላችሁ። ይሄ እጅግ በጣም ወንድ ልጅ ቶሎ እንዲጨርስ ከሚያደርጉ ነገሮች አንዱ ነው። መጀመሪያ ወንዶች ልታደርጉ የሚገባው ቅድመ ወሲብ ላይ እየተሳሳማችሁ ቢያንስ ከ20 እስከ 30 ደቂቃ ከፍቅር ከትዳር አጋራችሁ ጋር ቀስ ብላችሁ በፍቅር እየተሳሳማችሁ እየተሻሻችሁ ከዛ ሴቷን መጀመሪያ በደንብ የወሲብ ስሜት ውስጥ መክተት መቻል አለባችሁ። የሴት ልጅ የወሲብ አነሳሽ የሚባሉ ቦታዎችን ጡቶቿን፣
ከንፈሮቿን፣ አንገቷ ስር አካባቢ ከዛም ብልቷ አካባቢ እየነካካችሁ እያሻችሁ በደንብ ያችን ሴት ስሜት ውስጥ መክተትና ብልቷ እንዲረጥም ማድረግ አለባችሁ። ከዛ እሷን የወሲብ ስሜት ውስጥ ከከተታችኋት ወደ ዋናው የወሲብ ግንኙነት ወደ ብልታችሁ የወሲብ ግንኙነት ስትገቡ እሷ ቀድማ በደንብ ስሜት ውስጥ ስለገባች በኋላ እናንተም ስታረጉ እሷ ቶሎ እንድትረካ ያረጋታል። ከዛ ተያይዛችሁ እኩል እንድትጨርሱ ያደርጋል። ነገር ግን እናንተ ቅድመ ወሲብ ላይ ሴቷ ላይ ምንም አይነት ስራ ሳትሰሩ ሴቷን ለወሲብ ዝግጁ ሳታርጓት ሳታነሳሷት ቶሎ ብላችሁ ብልታችሁን ወደ ብልቷ ወደ መክተት ከሄዳችሁ እሷ ገና የእናንተ ብልት ገብቶ ግንኙነት ሲያረጋት ለመነሳሳት ጥረት የምታደርግበት ሰዓት ነው። በዛ ሰዓት እናንተ እረክታችሁ ጨርሳችሁ ስትነሱ እሷ ገና ስሜቷ እየተነሳሳ ስለሆነ ያንን ስሜት ስታቋርጡባት በጣም በመሃላችሁ ችግር እንዲፈጠር ያደርጋል። ስለዚህ ወንዶች በተለይ ደግሞ ቶሎ የመጨረስ ችግር ያለባችሁ ወንዶች መጀመሪያ ሴቷ ላይ መስራት አለባችሁ። ሴቷን በቅድመ ወሲብ ሰዓት በደንብ እየሳማችሁ እያሻሻችሁ በደንብ እሷን ስሜት ውስጥ መክተትና ወደ ዋና ወሲባዊ ግንኙነት ስትገቡ ያኔ እኩል ትጨርሳላችሁ። ይሄንን በጣም ወንዶች ልትሰሩበት ይገባል። ሌላው ሶስተኛ መሰረታዊ ሀሳብ ኤክሰርሳይሶች አሉ። ኤክሰርሳይዝ መስራት በተለይ ደግሞ ቶሎ የመጨረስ ችግር ያለባችሁ ወንዶች ወገባችሁ አካባቢ፣ ዳሌያችሁ አካባቢ እንዲሁም የብልታችሁ ዙሪያ ያሉ ነርቮችን፣ ሴሎችን የሚያጠነክሩ ኤክሰርሳይሶች መስራት አለባችሁ። በተለይ ሆዳችሁ አካባቢ የስብ ክምችት ወይም ቦርጭ ያለባችሁ፣ መቀመጫችሁ ዳሌያችሁ አካባቢ ወፍራም የሆናችሁ ወንዶች እንዲሁም ጀርባችሁ ወገብ አካባቢ በጣም ቦርጭና ውፍረት ያለባችሁ ወንዶች የወሲብ ግንኙነት ላይ ደካማ እንድትሆኑና ቶሎ የመጨረስ ችግር እንዲገጥማችሁ ያደርጋል። ስለዚህ ወገባችሁን፣ ዳሌያችሁን፣ መቀመጫችሁ አካባቢ ያሉ ሴሎችን በጣም ማጠንከርና እዛ አካባቢ ያለ የፋት ክምችት ካለ ያንን ማጥፋት በጣም የወሲብ ግንኙነቱ ላይ ጠንካራ እንድትሆኑና ሳት ደግሞ እንድትቆዩ በጣም ይረዳቸዋል። ስለዚህ ሆዳችሁ አካባቢ የስብ ክምችት ያለባችሁ፣ በጣም ወፍራም የሆናችሁ ወገባችሁ እንዲሁም ዳሌያችሁ አካባቢ ውፍረትና የስብ ክምችት ያለባችሁ ወንዶች ይህንን በማጥፋት ወሲብ ላይ ቶሎ የመጨረስ ችግርን መቅረፍ መቻል ትችላላችሁ። ሌላው አራተኛ መሰረታዊ ሀሳብ ኮንዶም መጠቀም ነው። እንደሚታወቀው በኮንዶም እና ያለ ኮንዶም የወሲብ ግንኙነት ሲፈጸም የሚሰማን ስሜት ተመሳሳይ አይደለም። በተለይ ወንዶች ያለ ኮንዶም ብልታቸውን የሴት ልጅ ብልቱ ሲከቱ የሴቷ ሙቀት፣ የሴቷ ልስላሴ ይብለጥ ቶሎ ወደ እርካታ እንዲደርሱ ያደርጋል። ነገር ግን ወንዶች በተለይ ቶሎ የመጨረስ ችግር ያለባቸው ወንዶች ኮንዶም ብትጠቀሙ የሴቷ ሙቀትና የሴቷ የብልት ልስላሴ በደንብ የናንተን ገላ፣ ሰውነታችሁን፣ ቆዳችሁን እየነካ ስሜቱ በደንብ ስለማይሰማችሁ የተወሰነ ደረጃ የመቀነስ አቅም አለው። ስለዚህ ቶሎ የምትጨርሱ ወንዶች ብትችሉ ኮንዶምን ብትጠቀሙ የሴቷ የሰውነት የብልት ልስላሴ ሙቀት የተወሰነ ፐርሰንት እንዲቀንስ ያደርጋል። ያ ታዲያ ረጅም ደቂቃ ወሲብ ላይ እንድትቆዩ ማድረግ ያስችላል። ስለዚህ በደንብ የሴቷ ስሜት እየተሰማችሁ ቶሎ ወደ እርካታ እንዳትደርሱ ኮንዶም መጠቀም አንደኛው መፍትሄ ነው። በመጨረሻ ልነግራችሁ የምፈልገው የወሲብ ፖዚሽኖችን መቀያየር ነው። ለምሳሌ ወንዶች በጣም ማወቅ ያለባችሁ እናንተን ቶሎ ወደ እርካታ የሚያደርሱ የወሲብ ፖዚሽኖች አሉ። እንደሚታወቀው የወንድ ልጅ የብልቱ የስረኛው ክፍል ቶሎ ወደ ስሜት እርካታ እንዲደርስ የሚያደርገው ቦታ ነው። ስለዚህ የወሲብ ግንኙነትን ስትፈጽሙ የብልታችሁን የታችኛውን ክፍል የማይነኩ የወሲብ ፖዚሽኖችን መጠቀም በጣም ተመራጭ ይሆናል። ከዚህ ውስጥ የሚጠቀሰው አንደኛው ሴቷ ከላይ ሆና የወሲብ ግንኙነትን ብትፈጽሙ ይመረጣል። ብዙ ጊዜ ሴቶች ከላይ ሆነው የሚፈጽሙት የወሲብ ፖዚሽን የወንድ ልጅ የብልቱ የታችኛው በጣም ሴንሲቲቭ የሚባለው ቶሎ ወንድ ልጅ ወደ ስሜታዊ እርካታ እንዲደርስ የሚያደርገውን ቦታ አይነካም። ይሄ ሴቷ ከላይ ሆና የሚፈጸመው የወሲብ ፖዚሽን። ስለዚህ ይህንን ፖዚሽን ብትጠቀሙ ቶሎ የመጨረስ ችግር
ያለባችሁ ወንዶች ቶሎ እንዳትጨርሱ ያደርጋቸዋል። ስለዚህ የምትጠቀሙትን የወሲብ ፖዚሽን መምረጥ፣ ኮንዶም መጠቀም፣ ሆዳችሁ አካባቢ ዳሌያችሁ አካባቢ ያለ የስብ ክምችት ካለና በዛ የተነሳ የአቅም ማነስ ከገጠማችሁ ደግሞ ያንን ማስወገድና የተስተካከለ አቋም መኖር። ከዛ ውጪ የወሲብ ግንኙነት ከመጀመራችሁ በፊት ቀደም ያለ ቅድመ ወሲብ ጊዜ ወስዳችሁ ሴቷ ላይ በደንብ መስራትና በተደጋጋሚ የወሲብ ግንኙነትን መፈጸም። እነዚህ 5 መሰረታዊ ነገሮች በወሲብ ሰዓት ወንድ ልጅ ቀድሞ የመጨረስ ችግርን እንዲቀርፍ የሚያደርጉ እንዲሁም ደግሞ ወሲብ ላይ ረጅም ደቂቃ ከፍቅር ከትዳር አጋራችሁ ጋር ስትደሰቱ ለመቆየት የሚረዷችሁ መሰረታዊ ሀሳቦች ናቸው።